በለጠ ምን ሆናችሁ ነው? እግዚአብሔር ይስጥልኝ። እንደው ቤትስ እንደዚህ ተነባብሮ አለመውደቁ እንዴት አምነው ነው ታላይም ያድሩት? አይጠፋባቸው አንዱ ላንዱ ነው እንጂ አራ እንዴት አርገሽ ነው የምታውቂው? እኔ የምለው አሁን ሰፈሩን አገኘነው እሱ እንዴት ብለን እሱንም እናገኘው በለጠ ከባህር ውስጥ አሁን አንዲት አሳ መርጠሽ ታገኛለሽ? ጉድ በላን ዘንድሮ። አይሆንም እሱን ጠይቃለሁ ብዬ ነው ጠፋው ማለት ነው። ወርቅዬ አንደኛ ክፍል ሲገባ እኮ የተነሳውን ፎቶ ይዤዋለሁ። እሱን እያሳየን እንጠይቅ እንጂ እርሱ እኮ እንደው ምንኛ እኮ ነው። ክሬም በጣም ነው የምወደው አይደለ? በጣም ክሬም ላይ ክሬም ግን እንዳይበዛ። እኔ የምለው እናት ስራ እንዴት ሄደ ነው? ጥሩ ነው? አዲሱ ስራ በጣም አድካሚ ነው። አድካሚ ሰለች እንደ ሙያ በይውለኔ ምን ደሞዝ ጥሩ አይደለም ነው? ደሞዝ አክቹአሊ በዚህ ሀገር ካሰብ ነው አሪፍ ነው። ከ100 እስከ 150 ምናምን ያስከፍላል። ግን ምን ለኔ ከሻይ አልፍ ሻይ ብቻ መጠጣበት 150 ይቻላል። ያው በዚህ ሀገር ሲሆን ግን ያው ስተምጆል ይሁን እንዲሁ ለሙያ ምናምን ይጠቅማል ነው ወጣ ገባ ለማለት ነው። አይ ለመገባበዝም ጥሩ ነው። እና እንዴት ነው ሌላ ተጨማሪ ገቢ ምናምን አለ? አንድ ፋሚሊ ሙሉ አሜሪካ አይደል ያለው? እስኪሞች በለኝ። ለምን ትሞቻለሽ? አይ አልነገርከኝም ብዬ ነው። እስካሁን አላወራንም። ከኛ ዘር እኮ እኔ ብቻ ነኝ እዚህ የቀረሁት። ሁሉም እዛ ናቸው። እናንተ ታዲያ? አክቹዋሊ እኔም እዛ ነበርኩ እኮ። አንድ ህመም አስቸገረኝ። የአየር ልዩነት ምናምን ፈጠረና ሳይስማማኝ ሲቀር እዚህ መጣሁ። ማለት ከዚህ ይብሳል ነው ነገሩ? ወይ ኖ የዚህ ሀገር አየር እኮ እርጎ ነው። አታነጻጽሩ። እዛ ትንሽ ያፍናል። ዊ ዘይጅፍን አድርጎ በቀደም ለምን ለማን ብለሽ ታፍነሽ ተነሳሽ? አሁንማ አሁን ይጀጅ ብታፈንጥሩ ነው። ምን ችግር ነው? እዚህ በነፃነት እንኖራለን አይደል? ቆይ ምን ግራ ግብት እንዳለኝ ታውቃለህ? ስማ በል ለየት ያለ ነገር አለው። ብዙ ሰው ነው የሚያንቺ ብቻ አለሽም። አባቴን ያወጣል የሚገርምሽ ነገር ቢላልና ትርጉሙ ጣሊያንኛ ነው። የሚገርምሽ ፋዘር እዚህ ጣሊያን ሁለተኛው ወረራው ላይ ጣሊያኖች ቤት ይሰራ ነበር። ፓስታ ይቀቅልላቸዋል። እንዴት የሚገርም ፓስታ እንደሚሰራ ልነግርሽ አልችልም። ከዛ ይዘውት ወደ ሮም ሄዱ። አንድ ጓደኛው እዚሁ ነው ችክ ብሎ ሲቀር ቀረሱ። አባቴ ሮም ገባ። ያኔ ነው ቤተሰቡ። እናትህን እዛ ነው ያገኛት? እናቴ እንኳን እዚህ መጥቶ አገኛትና ነው ከዚህ ወደ ዩኤስ ሀበሻ ትወዳላችሁ? ሀበሻ ነው እንዴ? ይሁና ይሁን የታባቱ ምላ ጥያቄ አበዛው። ያው ለተወወቅ ያህል ልጠይቂኝ ልመልስ ነው የመጣሁት። ሰፈራችሁ ደስ ይላል። ያው እዚህ አካባቢ ነኝ ስላልከኝ ነው። ወደ ኔክስት ከዚህ ጀርባ ያለው ገስታውስ እዛ ነው ኖሮ እኮ ሰርድ ፍሎር ላይ። በእውነት ድቀም እዚህ አድሬ በሞት እንደው አድሬ በሞት ለምን ፍንቹ መሳቋርጭ በጣም ደክሞኝ። እሱ ታዲያ እንዴ ለምን ማደሩን እደሪ ለምን ትሞቻለሽ? እና ታዲያ አንዴ ቤትሽ ቤቴ ነው። እሱማ ነው። እና ፍንቹ ታደግሞ የማያጋብዘኝ የት ይቀራል? ትመጫለሽ። በቡና ብቻ ማን እናቅም። ቡና አፍልተሽ ከዛ ቁርስ ሰርተሽ ትሄጃለሽ። ፍቃደኝነት? ኧረ ነኝ እኔ ፍቃደኛ ነኝ። በእውነት ለፈለገ እስከምመጣ እዚሁ ግልጽነት ማተርስ ባይዞ ግልጽነት ማተርስ። ሳያወሳስበዋል የሆነ ነገር ይጨመር ምን ወደ ያዝ የሚያደርግ ናና ብራዘር ታዘዛት ምን ኮምቦ አለ፣ አገልግል አለ፣ ሁሉም ነገር በቃ ኮምቦ ይሁን። ኮምቦ ይሁን። እሺ ቤት አራት አድርግላት። አራት እሺ
የኔ አባት እሰይ እሰይ ተባረክ ጥሩ ሰው ከንፈራችን መድረቁን አይቶ እድግ በል የኔ አባት ፌስታል አለው አምላክ ይባርክ አረ ፌስታል አለው አሉ ፌስታል እንዴት ፍቶ አይ በል አብሮን የበቀለው ፌስታል አይደለም አሽገው ነው አንተ ተባረክ ብሩክ ነደግ ድግ በል አምላክ ይባርክ ፈጣሪ ይባርክ ሂሳብ እንጂ ያስከፍላል ያምን ሂሳብ ያስከፍላል አይብራ አይ እሱ ይሸጣል አይ ዝም ብለህ አይደል መተህ የሰጠህን አንተ አይደል እርሱ የሚተቀበል ዋ እቤት አባቱ እንዴ እሬ ጥቀርሻ ምን ፈራ መስሎት ወይ አገኛለሁ ደከመሽ እንዴ ካልሆነ ታክሲ የሚያስኩን የእውነት አልደከመኝ በእውነት አልደከመሽ ነፃ ነገርኝ እንግዲህ ያስፈልግሽን አው ታውቂያለሽ በመኪና በሸኝሽ እኮ ደስ ይለኝ ነበር መኪና በሚይዝበት ሰዓት ብንገናኝ አሪፍ ነበር ማዘር ድንገት ተነሳችና አብሮ ያደገ ውሻ ሲወድቅ አይቻለሁ መኪና ሲገጭ ምናምን ብቻ ብላ ያጀስ የማሚን ነገር ለመስማት ታውቁት መኪናውን ታውቁ እንዳት እዛ ነው የእናቶች ነገር እንዴ ነው ያገናኘው ነገር ያገናኘው ማለት ያው እኔን በጣም ተሳሳለች በቃ እንደ ብሌኗ ነው የምታየኝና ለዛ ነው ነገሮች በጣም ታጋንናል ዛሰው በለጠ አንተ በለጠ ምን ሆናችሁ ነው እግዚአብሔር ይስጥልኝ እግዚአብሔር ይስጥልን ምንድን ነው ደህና ናችሁ ምን ሆናችሁ ስራ ላይ ነው አስመን በለጠ አይደለ ለምን ስማችሁ ሰው ተመሳስሎ ነው ስራ ላይ ነው ዝም ብሎ ተጫውቺ ቀልብ አይደለም ታሟል ደህና ነው ልጅ ደህና ነኝ ተሳስታችሁ እንዳይሆን ወላጆቹ ነን ተጫዋች አረና በእናትህ እነዚህ ብድና በቃ መጣለው ወይ አይደለ ነስቲ በለጠ ማናት እሷ የሥራ ባልደረባዬ ናት ተወጣባና እኔ ምን ነኝ ፍቅረኛዬ እጮኛሽ ነው አዎ በለጠ ትንጓለልስ የብርሃን ልጅ ዝንጀሮ ይመስል ገደል ወንዝ ይዛ ስትሮጥ የነበረች ትንጓለልስ ማናት ትንባለ እኔ አላውቅም ቃሏን ጠብቃ እየጠበቀች ነው በለጠ አው ስራ ላይ ስልክ አላነሳ ብለህን እኮ ነው ይሄን ሁሉ መንገድ አቋርጠን የመጣ ነው በለጠ አዎ እኮ ስራ ላይ ነበርኩ ነው በለጠ በለጠ ነው ስሜ የቤት ስሜ በለጠ ነው ያን በልብል ካንተ ብሶጫለህ እንዴ